ሰላም እንዴት አላችሁልኝ ውድ የቻናሌ ቤተሰቦች። ዛሬ በስትራቴጂክ ማኔጅመንት ፓርት 2 ቪዲዮአችን የምናየው the stages of strategic management ይሆናል። ስትራቴጂክ ማኔጅመንት ፕሮሰስ ምን አይነት ስቴጆች አሉት፣ እነዚያስ ምን ምንድናቸው የሚሉ ነገሮችን እንመለከታለን ማለት ነው። ስትራቴጂክ ማኔጅመንት በዋናነት 4 ስቴጆች አሉት። ሁለቱን በአንድ ቆጥሮ ደግሞ 3 ስቴጆች አሉትም የሚሉ አሉ። anyhow የመጀመሪያው ስቴጃችን environmental scanning ነው። so environmental scanning consists of analyzing internal and external factors that may affect the organization and its ability to pursue a given course of action. የመጀመሪያው ስቴጅ በኢንቫይሮንመንታል ስካኒንግ ስቴጅ ላይ ምንድነው የሚደረገው? ኢንተርናል እና ኤክስተርናል የሆነውን ኢንቫይሮንመንት አናላይዝ ይደረጋል። ያን አናላይዝ የምናደርገው ለምንድነው? ኤክስተርናሊ outside the organization ምን አይነት ትሪቶች አሉ፣ ምን አይነት ኦፖርቹኒቲዎች አሉ። ትሪት ስንል ስጋቶች ምንላቸው እንደ ቪዥን ከያዝነው ወይም እንደ ኦብጀክቲቭ ከያዝነው ጎላችን ላያደርሰን የሚችሉ ወይም ስጋት ሊሆኑብን የሚችሉ ምን አይነት ኤክስተርናል ትሪቶች አሉ። እንደገና ደግሞ ለያዝነው ኦብጀክቲቭ የያዝነውን ኦብጀክቲቭ እዛ ቦታ ላይ ለመዳረስ አክሰለሬት የሚያደርጉልን እንደውም ያፋጥኑልን ጥሩ እድሎች የሆኑ ምን አይነት ኦፖርቹኒቲዎች አሉ የሚሉ ነገሮችን አናላይዝ እናደርጋለን፣ እንለቅማለን። ኤክስተርናል አናላይሲስ sometimes called pest analysis ተብሎ ሊጠራ ይችላል። ፔስት ስንል ፖለቲካል ፋክተሮች፣ ኢኮኖሚካል ፋክተሮች፣ ሶሾ ካልቸራል ፋክተሮች እንዲሁም ደግሞ ፋይናሊ ቴክኖሎጂካል ፋክተሮችን አናላይዝ ምናደርግበት ነው። so external analysis analyze the opportunities and threats or constraints which exist the organization's external environment including industry and forces in external environment. so external analysis ስንል አናላይዝ ምናደርገው ምንድነው? outside the organization ከኛ ኦርጋናይዜሽን አውትሳይድ ያለው ኤንቫይሮንመንት ምን አይነት ትሪቶች አሉት፣ ምን አይነት ኮንስትሬንቶች አሉት የሚሉ ነገሮችን እናጠናበት ነው ማለት ነው። ኢንተርናል አናላይሲስ ስንል ደግሞ ኢንሳይድ ዘ ኦርጋናይዜሽን ነው። ኢንተርናሊ የምናጠናው ነው ወይም አናላይዝ ምናደርገው ነው። so internal analysis analyze the organization's strengths and weakness in its internal environment. so internal analysisን አናላይዝ ስናደርግ ምንድነው የምናደርገው? ኢንተርናሊ በእኛ ኦርጋናይዜሽን ውስጥ እንደ ጎል ለያዝነው ለጎላችን ወይም ለኦብጀክቲቫችን ያንን ነገር እንድናሳካ የሚያደርጉን ስትሬንግዞች ምን አይነት ስትሬንግዝ በድርጅታችን ውስጥ አለ፣ እንደገና ደግሞ ከስትሬንግዙ በተቃራኒ ምን አይነት ዊክነስ አለ የሚለውን መጀመሪያ ወደ ስትራቴጂ ከመግባታችን በፊት ይሄንን ነው የምናየው። ቢኮዝ ስትራቴጂ ስንል 3 ጥያቄዎችን ነው የሚጠይቀው። አሁን ምን ላይ ነን፣ ወደፊት ደግሞ ምን ላይ መድረስ እንፈልጋለን። እነዚህ ሁለቱ ጥያቄዎች አሉ። አሁን ምን ላይ ነን ብለን ራሳችንን እንጠይቃለን። ዘንድ ደግሞ ወደፊትስ መድረስ ምን ፈልገው የት ነው የሚለውን እንጠይቃለን። the third question የሚሆነው how የሚለው ነው። እንዴት ነው ዛሬ ካለንበት ተነስተን እዚያ ቦታ ላይ መድረስ የምንችለው የሚለውን ነው የምንጠይቀው። በዚህ ጊዜ ኢንቫይሮንመንታችንን ማናውቅ ከሆነ ኤክስተርናል ላይ ያለውን ፋክተሮች የማናውቃቸው ከሆነ ኢንተርናሊ ያሉ ፋክተሮችን የማናውቃቸው ከሆነ ትክክለኛ ስትራቴጂ ቀርጸን አሁን ካለንበት ወደፊት ወደምንፈልግበት ልንደርስ አንችልም። ስለዚህ ስትራቴጂውን
ፎርሙሌት ከማድረግ በፊት በዚህ ተጉዤ ነው እዚህ ጋር መድረስ የምችለው ከማለታችን በፊት ኤክስተርናሊ መጠቀም የምችላቸው ምን አይነት ኦፖርቹኒቲዎች አሉ፣ እንደውም ሊያሰጉኝ የሚችሉ ደግሞ ምን አይነት ትሪቶች አሉ፣ ኢንተርናሊስ ምን አይነት ስትሬንግዝ አለኝ፣ እንደገና ደግሞ ኢንተርናሊ ምን አይነት ዊክነሶች አሉብኝ ብለን ይሄንን ተንትነን አናላይዝ አድርገን የመጀመሪያውን ስቴጅ በዚህ መልኩ እንወጣለን ማለት ነው። ኖት ኦንሊ ፎር ዘ ኦርጋናይዜሽን ለፐርሰናል ላይፋችንም ጭምር ይሄ እጅግ ጠቃሚ ነው። ኢንቫይሮንመንታችንን እስካን ማድረጋችን እጅግ በጣም ይጠቅመናል። ወይም ደግሞ ስዎት አናላይሲስ ምንለው ነው ይሄ ኢንቫይሮንመንታል ስካኒንግ፣ በሌላ አጠራሩ ስዎት አናላይሲስ ምንለው ነው። ስዎት ስትሬንግዝ፣ ዊክነስ፣ ኦፖርቹኒቲ ኤንድ ትሬት የምንለው ማለት ነው። ስዎት አናላይሲስ ያለውን ስትሬንግዝ፣ ያለውን ዊክነስ፣ ያለውን ኦፖርቹኒቲ፣ ያለውን ትሬት አናላይዝ የምናደርግበት ስቴጅ ነው። ይህን ነገር በተገቢው ሁኔታ ኢንቫይሮንመንታችንን እስካን አድርገን ኢንተርናል እና ኤክስተርናል ዊክነሳችንን ስትሬንግዛችንን አናላይዝ ዲፋይን ካደረግን በኋላ ዘ ሰከንድ ስቴጅ የሚሆነው ስትራቴጂያችንን ፎርሙሌት ማድረግ ነው። ስትራቴጂ ፎርሙሌሽን formulate strategies that build and sustain competitive advantage by matching the organization's strengths and weakness with the environment's opportunity and threat. So መጀመሪያው ስቴጅ ላይ የኢንቫይሮንመንታችንን እስካን አድርገናል፣ ስትሬንግዛችንን ዊክነሳችንን ለይተናል፣ ኢንቫይሮንመንቱ ላይ ያሉትን ኦፖርቹኒቲዎችን ትሬቶችን ዲተርማይን አድርገናል። ሶ እነዚህን ነገሮች ማች በማድረግ ስትራቴጂን ፎርሙሌት እናደርጋለን ማለት ነው። Formulating a strategy is an important step to enhancing organizational position and building competitive advantage, not only in the national but also in the global arena. So ስትራቴጂን ፎርሙሌት ማድረጋችን የኦርጋናይዜሽናችንን ፖዚሽን ኢንሄንስ ለማድረግ እንዲሁም ኮምፒቲቲቭ አድቫንቴጁን ቢውልድ ለማድረግ ይጠቅመናል። በት ይሄ ጥቅሙ በኔሽናል ብቻ የሚወሰን አይደለም። ኦልሶ በግሎባል አካባቢዎች አድቫንቴጁ ከፍተኛ ነው። It includes developing business vision and mission. ምንን ኢንክሉድ ያደርግልናል? የቢዝነሳችንን ቪዥን እና ሚሽን ዴቨሎፕ ማድረግን። ቪዥን ስንል ፊውቸር ኦሪየንትድ ነው። ፊውቸርሊ ቢዝነሳችን ምን ላይ ደርሶ ማየት እንፈልጋለን። ሚሽን ደግሞ አሁንስ የቢዝነሳችን ፐርፐዝ ምንድነው የሚለውን ዴቨሎፕ እናደርጋለን። Then identifying an organization's external opportunities and threats, determining internal strengths and weakness, ቅድም environmental scanning ላይ ያልነውን establishing long-term objectiveን establish እናደርጋለን። generating alternative strategies, alternative የሆኑ ስትራቴጂዎችን ምን እናደርጋለን? generate እናደርጋለን። and choosing particular strategies to pursue, then ከዛ ጀነሬት ካደረግነው ኦልተርኔቲቭ ስትራቴጂዎች መካከል አንዱን ቹዝ እናደርጋለን። ስለዚህ ከመጀመሪያው ከስትራቴጂ ምንነት ስንነሳ ስትራቴጂ ካለንበት ቦታ ወደ መድረስ ወደምንፈልግበት ቦታ ሊወስደን የሚችል መንገድ ነው፣ ወይም ልንሄድበት ምንችለው መንገድ ምንቀርጽበት ነው። ስለዚህ ቪዥናችን ምን እንደሆነ አይደንቲፋይ እናደርጋለን። ሚሽናችንን ዴቨሎፕ እናደርጋለን። ኦርጋናይዜሽናችን ኤክስተርናል ኦፖርቹኒቲውና ትሬቱን አይደንቲፋይ እናደርጋለን። ኢንተርናል ስትሬንግዞችና ዊክነሶችን እንዲሁ ዲተርማይን እናደርጋለን። ሎንግ ተርም ኦብጀክቲቭ ኢን ዘ ሎንግ ራን ምን አይነት ኦብጀክቲቭ ይኖረኛል የሚለውን ኢስታብሊሽ እናደርጋለን። በዚህ መሰረት እነዚህን ማች በማድረግ ኦልተርኔቲቭ ስትራቴጂዎችን ጀነሬት እናደርጋለን።
ፋይናሊ ተመራጭ የሚባለውን አንድ ፓርቲኩላር ስትራቴጂ ቹዝ እናደርጋለን። በዚህ ሰዓት ስትራቴጂያችንን ፎርሙሌት አደረግን ማለት ነው። በምን አይነት መንገድ ካለንበት መድረስ ወደምንፈልግበት በምን አይነት መንገድ እንደምንሄድ ስትራቴጂ ፎርሙሌት አደረግን። በዚህ መልኩ ነው የሚሄደው ብለን ስትራቴጂያችንን ፎርሙሌት አደረግን። ስትራቴጂያችንን ፎርሙሌት ካደረግን በኋላ ቀጣዩ ስቴጃችን የሚሆነው ፎርም ያደረግነውን ስትራቴጂ የነደፍነውን ስትራቴጂ ምን ማድረግ ነው? ኢምፕሊመንት ማድረግ ቀጣዩ ስቴጃችን ይሆናል ማለት ነው።